ተጠባቂው የእንግሊዝ ፕሪሚየር ሊግ ጨዋታ አርሰናል ከሊቨርፑል እንዴት ናችሁ ሊቨርፑልን? ዛሬ ምሽት እንግዲህ 5 ሰዓት ሲል ክለባችን ሊቨርፑል 21ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታውን ከአርሰናል ጋር በኤምሬትስ ስቴዲየም አርሰናልን የሚገጥም ይሆናል። ዛሬ እንግዲህ የምንገጥመው የሊጉ መሪ የሆነውን አርሰናልን በሜዳው ነው ማለት ነው። ያው እንደምታውቁት አርሰናል ዘንድሮ በኤምሬት አንድም ሽንፈት አልገጠመውም። ያው ቆንጆ የሚባልን ሲዝንም ጥሩ የሚባል ጊዜንም እንግዲህ ዘንድሮ እያሳለፉ ነው የሚገኙት። ቢሆንም ግን ዘንድሮ በክለባችን ሊቨርፑል መሸነፋቸው የማይዘነጋ ነው ማለት ነው 1-0 እና የዛሬው ጨዋታ እንግዲህ ክለባችን ሊቨርፑል ምንም በወቅታዊ አቋሙ ጥሩ ባይሆንም ማለት ነው ካለበት ጫና ካለበት የነጥብ ማጣት ቀውስ ውስጥና እንዲሁም ደግሞ ማለት ነው የክብር ጉዳይ ስለሆነ ይሄንን ጨዋታ ዛሬ ኤምሬት ድረስ ተጉዞ ሄዶ ማሸነፍ የግድ አለበት ማለት ነው። እናም ድል ለእንግሊዝ ኩራት ለሆነው ሊቨርፑል ጁል ነበር ወካሎን መልካም ጊዜ መልካም ድል ባይ ፋሚሊ ይመቻችሁ። ዛሬ ማታ ማለት ነው ይለይለታል ማለት ነው። አርሰናል ከሊቨርፑል ቅድመ ጨዋታ የሆነ ነገር ለበ እስኪ እንደኔ ቡድኑ ይናፍቀው መጀመሪያ ኮሜንት ላይ ማን እንደናፈቃችሁ በፎቶ ደቅ አድርጉልኝ። ይሄ ጨዋታ በአመቱ ለመጀመሪያ የተሸነፍንበት ጨዋታ ነው። ዳገት ኢናር ሃርትስ ያ ፈረንጅ ማለት ነው። ቀልባችን ውስጥ ጦር የተሰካበት ከዚህ ቅጣምት ከዛ ዶሚኒክ ሶቦዝ ላይ ምን አለ ባለፈው ሐሙስ ሻምፒዮኖቹ የምትገጥሙ ይመስላችኋል ሲል ሻምፒዮኖቹ እኮ ጃንዋሪ ላይ የሉም እኮ ምናምን ሻምፒዮኖች ያሉት መጨረሻ ላይ ነው። እኛ ነን ሻምፒዮኖቹ። ከሻምፒዮኖቹ ጋር ይጫወቱ ያሉት እነሱ ናቸዋል። ማሳየት የለብንም ታዲያ ጀማው ዛሬ በኤሚሬትስ የሚኖር አትሞስፌር ሌላ ሌቭል ውስጥ ነው የሚሆነው ተብሏል ማለት እዛ ብቻ አይደለም እዚህ ራሱ እንቀውጥ ፉአዴ we need this bro። ሊቨርፑል እንግዲህ ያለፉት በጣም ብዙ ጨዋታዎች አልተሸነፈም። ነገር ግን ካልተሸነፈው ጨዋታዎች በጣም ብዙ አቻ የወጣቸው ጨዋታዎች ስፔሻሊ ሁለት ጨዋታዎች አቻ ነው የወጣው። የዛሬው ጨዋታ ላይ ሁጎ ሃይታቱኬ ሊኖርም ላይኖርም ይችላል የሚባል ነገር ተነሷል። ያው አይዛክ ስለተጎዳ ሪስክ አድርጎ ይመልሷል አይመልሰው የሚለው ምን ላይ ይሆናል የሚገባ ነው ይመስለኝ። በአርሰናል በኩል ጉዳት ድሮ የምናውቃቸው ጉዳቶች ናሉት ካላፊዮሪና ሞስኬራ እንግዲህ የመጨረሻው የጉዳት ማገገሚያ ደረጃ ላይ ደርሷል ተብሎ ዛሬ የሚሰለፍ አይመስለኝ። በሌላ በኩል ግን ከሃቨርትዝ ዛሬ ደቂቃዎች የሚያገኝ ይመስላል። አርቴታ አውቆ ነው ባለፈው ያስቀረው ከሙሉ ቲም ሺት። አርኔ ስሎት እና ሊቨርፑል ዛሬ ክሮሶችን እንዴት ዲፌንድ እንደሚያደርጉ ለማየት በጣም ቸኩያለሁ። ኤቨሬቺም እንግዲህ ከአራት ጨዋታ በኋላ ዛሬ ደቂቃዎችን ሊያገኝ ይችላል። እኔ ሚድፊልድ ትሪዮ ዛሬም እንዲቀየራቸው ተቀይሮ የሚገባ ይመስለኛል። እኔ ጨዋታ አርሰናል ማለት አራላ አደጋሽን ይፈሳይ ኮሜንት ላይ እናንተ ለስ እንደሚጫወተው አስቀምጡልኝ። ፎሎ ኮፒ ሼር ያረጋችሁ ይመሻችሁ። አርሰናል ከሊቨርፑል የሚያደርጉት 21ኛው ሳምንት ተጠባቂው የእንግሊዝ ፕሪሚየር ሊግ ጨዋታ እንግዲህ እጅግ በጣም አጓጊ ይሆናል። እንደሚታወቀው የሊቨርፑል ሶቦዝ ላይ እንዲሁም ደግሞ የአርሰናሎች አሰልጣኝ ሆነው ሚካኤል አርቴታ ከሰጡት አስተያየት በኋላም እንግዲህ እጅግ በጣም በርካቶቹ ጨዋታውን በጉጉት እንዲጠብቁት እንዳደረጋቸው እንግዲህ የበርካታ አስተያየቶች እየተሰጡ ይገኛሉ። ሶቦዝ ላይ ከጨዋታው በፊት ከጋዜጠኞች ለተቀረበለት ጥያቄ እንግዲህ ከሻምፒዮኑ ጋር ነው የምትጫወቱት ማለትም ደግሞ አርሰናል መሪ ስለሆነ እንግዲህ ከሻምፒዮን ጋር መጫወት እንዴት ነው የሚል ጥያቄ ተነስቶለት ነበረ። ጥር ላይ ወይም ደግሞ ጃንዋሪ ላይ ሻምፒዮን ማን እንደሆነ ማወቅ አይቻልም። ባይሆን የሚጫወቱት እነሱ ከሻምፒዮን ጋር ነው በማለት እንግዲህ ሊቨርፑል ሻምፒዮን እንደሆነ ጭምር እያስታወሰ ነበረ። ሚካኤል አርቴታም እንግዲህ ሊቨርፑልን የምናሸንፍበት ቀመር ወይም ደግሞ የምናሸንፍበትን መንገድ አግኝተናል እንዲሁም ደግሞ እጃችን ገብቷል የሚሉ አስተያየቶችን ከሰጠ በኋላም እንግዲህ በርካቶች ጨዋታውን በጉጉት እንዲጠብቁ አድርጓቸዋል። እናንተ በዚህ ጨዋታ ላይ ያላችሁን አስተያየት እንዲሁም ደግሞ ግምታችሁን ኮሜንት ላይ አጋሩኝ። በሌሎች መረጃዎች መልሳለሁ። መልካም ምሽት ይሁንላችሁ። ሊቨርፑል ቤት ውስጥ ከፍተኛ የሆነ አለመግባባትና ሲቪል ዋር እርስ በርስ ጦርነት ተነስቷል እየተባለ ነው። ይሄም ደግሞ በአርኒ ስሎትና በስፖርቲንግ ዳይሬክተሩ ሪቻርድ ሂውዝ መሃል ዋና የተጣሉበት ምክንያት ማን ነው? ሪዮ ኢንገሞዋ። አርኒ ስሎት ክረምት ላይ ለሉዊስ ዲያዝ ምትክ እንዲሆን ኮዲ ጋክፖን እንዲቀይር ኤክስፒሪየንስ ያለው ዊንገር አትሊስት በዲያዝ ደረጃ መጫወት የሚችል ዊንገር እንዲመጣለት ቢጠይቅም ሪቻርድ ሂውዝ ግን ሪዮ ኢንገሞዋን አመጣለት። ከዛ በኋላ ከፍተኛ ግጭት እየፈጠረባቸው ያለው ሪዮ ኢንገሞዋን እንዲያጫውተው ይነግረዋል። አርኒ ስሎት ደግሞ በዚህ ፈቃደኛ አይደለም፣ ስለ ኤክስፒሪየንስ የለውም ምናምን በማለት ይሄ ደግሞ ከፍተኛ የሆነ መባላት እየፈጠረ ነው ማለት። አርኒ ስሎት ከሳላህ ጋር ተጣላ፣ ከሪቻርድ ሂውዝ ጋር እየተጣላ ነው። ይሄን ሁላ መጣላት ማለት ነው ልክ ነው ልትል የምትችለው ማለት ነው ሜዳ ላይ እየተሸነፈ ቢሆንም የታክቲክ ችግር ከሌለበት ነው። የታክቲክ ችግር ታክቲኩን በልቶታል። ገባርነ እንደ ማሬስካ ማለት አርኒ ስሎት ግን ታክቲኩ ራሱ ግራ የገባው ነው የሚመስለው። ግራ የገባው ምን ማድረግ እንደሚፈልግ የሚያውቅ አይመስልም። የሊቨርፑል ደጋፊዎች እርግጠኛ ነኝ 90 ደቂቃ የሊቨርፑል ጨዋታ ካያችሁ በኋላ በውጤቱ መደሰት በውጤቱ መከፋት ነው እንጂ እርግጠኛ ነኝ ሙሉ ጨዋታውን እያያችሁ የተቃጠላችሁ 90 ደቂቃ አቃጥሏችኋል። ፕሬስ አያደርግም፣ ሎንግ ቦል መቆጣጠር አይችልም፣ ቢልድ አፑ አያምር። ገባ አይደል?
ይሄ ደግሞ ሁሉም ከሌላው ቡድን ነው ትላችልም ከሌላው ቡድን ነው 9 ጌም አልተሸነፋችሁም ግን 9 ጌም ተቃጥላችኋል ሳትሸነፉ ማለት እና እንግሟን ድል መስጠት አለበት እንዴ 500 ሚሊዮን ያወጡልህ ራስህ ኮኖ መርጠህ ይሳቅም ኢኪቲኬ ቨርስም ይምጣልኝ አልከው ማንንም አላስገደደ ገባረ ለወደፊት ፊውቸር ምናምን እንገሟን ቢያመጡ ምን ችግር አለ ደግሞ ምርጥ ልጅ እድል ስጠው ከሪቻርድ ሂውዝ ጋር እናንተ የተመረጣችሁና የተከበራችሁ የአርሰናል ደጋፊዎች ሆይ ፕሪሚየር ሊጉን ከዛሬ ምሽት ጀምሮ በ8 ነጥብ ልንመራ ነው። ዝግጁ ናችሁ ወይ? ይሄንን ትልቅ ቡድን በትልቅ ነጥብ ልዩነት እየመራ እንዲሄድ ለማየት ዝግጁ ናችሁ ወይ? ዛሬ ሊቨርፑልን እንቀጠቅጠዋለን። የባለፈው ጨዋታ የተቃጠልኩት እስከማን አልወጣልኝም። እሱን እንበቀላለን። አባቴ ድሮ ምን ይለኛል መሰለህ? ሌባ የሚሾልክበትን ቀዳዳ አትድፈነው። ተመልሶ ሊሰርቅ ሲመጣ ግን ጠብቀህ ስበር። Welcome to London, motherfucker! ሁሉም ሰው ዛሬ ሊቨርፑል እንዲያሸንፍ ነው የሚቆጥሩለት። ኤምጄ ባራዳው ግን አርሰናል እንዲያሸንፍ ነው የሚቆጥሩ። ምክንያቱም ይሄ ፎቃቃ የሆነ ቲም አሸንፎ ጭንቅላቴ ላይ ፊት እንዲል አልፈልግም። ምላሳቸው ወሬያቸው መከር ገና ደግሞ በኤዲት ያጨናንቁን እንዴ ነፍሳችን እንዴ አርሰናል ቆይ ምን እንዳይሆን ነው የምትቋጥርበት? እኔ እኮ የማይገባኝ ነገር እኮ ነው። በጣም ብዙ ተፎካካሪ ስላለው ዋንጫውን እንዳያጣ አልገባኝም። ሲቲ እኮ ቀስ በቀስ እየሸሸ ነው እኮ ሲቲ ነው አይደል አንድ ተፎካካሪ የሚባለው ቀስ በቀስ እኮ እየሸሸ ነው አይደል? አሸነፈም ተሸነፈም ወደድክም ጠላህም ዘንድሮ አርሰናል ዋንጫውን መብላቱ አይቀርም። ለዚህ ብዬ ደግሞ እኔ ለዚህ ደካማ ቲም መቋጠርበት ምንም ምክንያት የለም። ሶቦዝ ላይ የምትባል ደካማ ተጫዋች ደግሞ ምን አለች? ሊቨርፑል አይደለም ከሻምፒዮኖች ጋር የሚጫወተው እነሱ ናቸው ከሻምፒዮኖች ጋር የሚጫወቱት አላለ። እኛኛኛኛ ሜንጦ ይሄ ልጅ ጭኑ ስር ተገብቶ ይቆንጠጥ። እንዲህ ጭኑ ስር ገብታችሁ ማለት ነው። በደንብ ይኸው ይሄ ልጅ አሳየው ላላየው ዛሬ እኔ የሊቨርፑልን ውድቀት ነው ማየት የምፈልገው በቃ። የአርሰናል ደጋፊን በጣም እያስቆጣ ያለ አንድ የሶቦዝ ላይ ኢንተርቪው አለ ስካይ ስፖርትስ ላይ ያደረገው እቺኛው Oh my god, is a long way, huh? The Premier League is not easy. ባጭሩ ምን እያለው እንደሆነ ላስረዳ። ቻምፒዮኑን እኛ አይደለንም እየተጫወትን ያለ ነው እነሱ ናቸው ቻምፒዮኑን እየተጫወቱ ያሉት አለ። ጃንዋሪ ላይ ዋንጫውን አትበሉ ማለት ምን አጠፋ? ልክ ነው ትክክል ነው። ሶቦዝ ላይ ቆላው እንጂ ገደለ ወይ? ገባቸው የአርሰናል ደጋፊዎች። ልክ እዛ ጎረቤት ቡድን ሚዲያ ሁሌ ስለኛ ሲሆን የሚያጋንነው ምናምን ትልቅነታችን ነው ብዙ ደጋፊ አንጫጫል እንደሚባለው ሪፖርተሩ ነው ቻምፒዮኖቹን መጫወት ነገ እንዴት ነው ቻምፒዮን እኮ አልሆንም ገና ሳንሆን ገባርለ ጠቅ እንዲያደርገን ሶቦዝ ላይ እንዲወጋን አቀበለው። ሶቦዝ ላይ እንደውም ፕሮፌሽናሊ ነው የመለሰው። ቆላው እንጂ እንደ ቁልት ያለው አነጋገር ተናገረ እንጂ አላጠፋም። ምን አጠፋ? ለቁሌታምነቱ ደግሞ ሴንትሩ 3 years ዳጊስታን ኤንድ ፎርጌት። ገባሽ አይደል? እኔ አሁን አርቴታን በደንብ ስለማቀው ነው የምነግርሽ ሊቪያንስ። ቻምፒየን አልሆንም እንጂ ቻምፒየኑን ነው የምትገጥሚው ስለምንሆን እና አንቺ ላይ ነው የምናሳየው ስቴትመንት ዊን አያስፈልገን። እንደተለመደው ሶስተኛ ጌም በተከታታይ ሁሉም ጥለዋል ማለት አንቺም መጣል አለብሽ እኛ ብቻ ስለሆነ የምናሸንፈው ሊሰጥሽ ነው። ሁሉም ነገር የሚያመለክተው እንዳለ ጨረቃዎቹ የሚያመለክተው መጥፎ አሰጣጥ ሊሰጥሽ እንደሆነ ተዘጋጂ ነው የምልሽ። በተለይ ቪዲዮ ምናምን የሰራችሁ ሰዎች ዊ አር ሊቨርፑሊያንስ አሳያለሁ። ዛሬ ሊቨርፑልን በአሰቃቂ ሁኔታ የምንደበድበት ቀን ነውና ማለት ነው። ከጨዋታው በፊት አንዳንድ ነገር ልበላችሁ። ይኸውላችሁ እስካሁን ድረስ ፎሎ ማታደርጉ ሰዎች ካላችሁ ፎሎ አድርጉ፣ ኮፒ ሊንክ ሪፖስት እያደረጋችሁ ስሙኝ ማለት ነው። ዛሬ ከብዙ ጊዜ በኋላ የበቀል ቀናችንን የምናገኝበት ቀን ነው። ገባችሁ አይደለም? ሊቨርፑል ትዝ ይላችሁ ከሆነ አርሰናል ሜዳ እየመጣ መጸዳዳት ይወድ ነበር። በክሎፕ ኢራ ሊቨርፑል ጋር መጫወት እንደ ህመም ነበር ማይሆን። እግዚአብሔርን ይመጣል 3 ያቀምሰናል፣ በሜዳው 4፣ በዚህ 3
ማን ሊቨርፑል አሰቃቂ ወንጀል ነበር የሰራብን። ከስንት ጊዜ በኋላ ያንን ወንጀል በሜዳችን የምንቀለብስበት ቀን ነው። በቃ ብቅል ነው ምንላችሁ፣ ምንም ጥያቄ የሌለው ነገር ማለት ነው። ገባችሁ አይደለም? ባለፈው ሶቦዝ ላይ ከየትና የት አግብቶ አሸነፉን። አርቴታ ፈርቶ ምናምን ነገር ችግር የለም። አሁን በሜዳችን አይደለም ከመሃል ሜዳ ከፈለግን ከኮርና ቀጥታ እያገባን ከፈለግንበት ቦታ እያገባን የምናሸንፍበት ቀን ነው። ገባችኋ? ዛሬ ትናንት ሲቲ ጥሏል። 3 ጎል ወይ 4 ጎል አግብተን ነው ሊቨርፑልን የምናሸንፈው። የምሬን ነው። ይላችሁ ፈታ ብላችሁ የአርሰናል ደጋፊዎች ሁላችሁም ተደግፋችሁ። እኔ ብዙ ጊዜ ከጨዋታ በፊት አልመጣም። ስመጣ ግን ምን እንደሚፈጠር አውቃለሁ። በቃ አውቀዋለሁ ምን እንደሚፈጠር። ዛሬ ያንን የበቀል ቀን የምናገኝበት ቀን ነው። ግባና አውጥ። ይሄ መልእክት ለሁሉም የፕሪሚየር ሊግ ቡድኖች ነው። በእርጋታ እንድታዳምጡኝ እፈልጋለሁ። ዛሬ እኛ የምንሰጣችሁ ቁልፉን ነው። መድፉን ቤት በኩል መክፈት እንደሚቻል ብሎኑ የቱ ጋር እንዳለና ብሎኑንስ እንዴት ነው አሽከርክረን ምን ከፍተው የሚለውን ነገር ነው እናሳያችሁ። ከዚህ በፊትም አድርገናልኛ። መድፉን አምጥተን መድፉን ከፍተን 3 ገመዶችን በጥሰን ወስደናል። ግን 3 ገመድ ብቻ መበጠስ በቂ አይደለም። መድፉን አያበላሹ። እኛ መቁረጥ የምንችለው 3 ገመዶችን ብቻ ነው። ዛሬ 3 ገመዶችን እንበጥሳለን። ግን እኛ 3 ገመዶችን ባገኝን ቁጥር ምን በጥሰውን እናንተ እያመጣችሁ ይሄው ገመድ ብላችሁ የምትጠግኑት ከሆነ አይሆንም። የፕሪሚየር ሊግ ቡድኖች ብሎኑ የቱ ጋር እንዳለ ልናሳያችሁ እንችላለን። መፍቻ እንኩ ብለን ልንሰጣችሁ እንችላለን። እናንተ ግን ከፍታችሁ እንደመበጠስ የምትጠግኑ ፕላስተር የምትጠመልዱ ከሆነ ይከብዳል፣ አይሆንም። መድፉ አይበላሽም። እንደዛ መድፉን እያጠናከራችሁት ነው የምትሄዱት። የኛ ስራ ብቻ መሆን የለበትም። እንዴት እንደሚከፈት እናሳያችኋለን። እንዴት እንደመበጥሱ እናሳያችኋለን። ገመዱን ወስዳችሁ የራሳችሁን ነገር እንዴት መስራት እንደምትችሉ እናሳያችኋለን። ዛሬ እማወራውን እስካሁን ላልሰማችሁት ማሊያው ላይ ተመስጣችሁ እነዚህን ማሊያዎች እና እነዚህን የሲዝኑ እነዚህን ማሊያዎች የዘንድሮቹን 3ቱን ማሊያዎች እጀሙሉ ምናምን ኦሪጂናል ማሊያዎች ኢትዮ ሊቨርፑል ትጥቅ መሸጫ ይጃችሁ የምታጡት አይነት ማሊያ አይኖርም። ሁሉንም ማሊያዎች ማግኘት ትችላላችሁ። የድሮ የዘንድሮንም ማሊያዎች፣ የማንቸስተር ዩናይትድ፣ የአርሰናል የሁሉም ማሊያዎች ማግኘት ትችላላችሁ። አድራሻቸውን ከታች አስቀምጥላችኋለሁ እና እነዚህ የሚያማምሩ ማሊያዎች ከዛ ማግኘት ትችላላችሁ። ሜንሽን አድርግላችኋለሁ አካውንቱን። ኤቭሪባዲ ፎሎ እያደረጋችሁት ይመቻችሁ። ዛሬ ድል ለሊቤ። ላይክ አሁን ምንድነው ታውቃላችሁ? ፕሪሚየር ሊጉ ፋርመርስ ሊግ መሆን የለበትም። ገብቷችኋል አይደል? ስለዚህ ዛሬ ሊቨርፑል ጸዳ ያለች 3 ነጥብ ያስፈልገዋል ነው በቃ። ትናንትና አርሰናል ሳይጫወት ነው 4 ነጥብ ያገኘው። 2 ነጥብ ከኔ 2 ከቪላ 2 አገኘ ትናንትና ብቻ። ሊቨርፑል ዛሬ ግዴታ ቢሆን ያስፈልገዋል። አርሰናል ይበቋል። እኔ እኮ የሁሉ ቋጠሮኛ የሁሉ ሲቋጠር 19ም እየቋጠረ አንዴ ነው የአርሰናል ቋጠሮ ብቻ የሚሳካው። ለምንድነው እኛ ማይሳካው? ምንድነው የተለየ ነገር የምታደርጉት? ዛሬ እንደው ኢን ኬዝ አቻ ነው ማለቅ ያለበት ይሄ ጨዋታ እንጂ ሊቨርፑል ዊን ያስፈልጓል ዛሬ ግዴታ። የኔን ቲም የኔ ቲም ገና ከስር ብዙ መሰራት ያለበት ይቀረዋል። ገና ብዙ ነገር ነው የሚስተካከል እና ቢያንስ ሊቨርፑል ዛሬ ዊን አድርግና በቃ እንዴ